እድሉ ስለተሰጠኝ አመሰግናለሁ። ኢህአዴግ ያለፈውን ጨቋኝ ስርዓት ለመገርሰስ የኢትዮጵያ ጭቁን ህዝቦች በተለያዩ አካባቢዎች ባደረጉት የትጥቅ ትግል ውስጥና የፖለቲካ ትግል ውስጥ ከፍተኛ አስተዋጽኦ ማድረጉን ግምት ውስጥ በማስገባት ሁለተኛ ጨቋኙ የደርግ አገዛዝ ከወደቀም በኋላ ዲሞክራሲያዊ ስርዓትን በመላው ሀገር ለማስፈን ይህ ድርጅት ከሌሎች ታጋይ ድርጅቶች ጋር በመተባበር ታሪካዊ ቻርተር ወጥቶ ታሪካዊ የኮንፈረንስ ተጠርቶ ህዝቡን ወደ ዲሞክራሲያዊ ጎዳና የሚያስኬድ ቻርተር እንዲወጣ በማድረግ ረገድ ያደረገውን አስተዋጽኦ በመመልከት በዚሁ ጊዜ ውስጥ ይህ ሂደት እንዲሳካ በማድረግ የዚሁ ድርጅት ሊቀመንበር ያደረጉትን በጎ አስተዋጽኦ በመመልከት አቶ መለስ ዜናዊ የሀገሪቷ ርዕሰ ብሔርነት ቢመረጡ ደህና ነው የሚል ሀሳብ ስላለን በእጩነት አቀርባቸዋለሁ። እሺ፣ አቶ መለስ ዜናዊ